ሰላም እንዴት ናችሁ? ላምሮት ተመለሰች ወደ ዩቱብ። ፎሎ አድርጉኝ። ለማንኛውም ፎሎ አድርጉኝ። ትዕግስቴ ፎሎ አድርጉኝ። የኔ ወድ ፎሎ አድርጉኝ። ፎሎ አድርጉኝ። የኔ ማሮችዬ፣ የኔ ወዶች፣ የኔ መከታዎች። ለማንኛውም ኢትዮጵያን በውጭም በአገር ውስጥም ያላችሁት ፎሎ አድርጉኝ። እንኳን አደረሳችሁ ብያለሁ ደግሞ እንኳን አደረሳችሁ። ሰላም ብያለሁ። ሰላም። እኛ ጋር ደግሞ ጦርነት አለ። ጦለት አድርጉልን። ትንሽ ጦርነት አለ። ቸሩ መድኃኒዓለም የሚጠብቀን ባለንበት ሀገር ውስጥም በውጭም ሲጠብቅ። እማማ ኢትዮጵያን ሰላማን ይብዛ። እማማ ኢትዮጵያ ሁሉ ነገሯ ይብዛ። ቸሩ መድኃኒዓለም ይጠብቃት። ዞሮ መግቢያችን እናታችን፣ መጠሪያ ስማችን። የትም ዞርን ማነሽ ስትባይ ኢትዮጵያ ነሽ። ሰላሙ ይብዛ ኢትዮጵያ። በተረፈ ደህና ናችሁ? ፎሎ አድርጉኝ። እህታችሁ ነኝ። ወድቄ የሆነ ነገር ቸግሮኝ ከምታዩኝ በፎሎ አበረታቱኝ። ይቺ ልጅ ደሃ ናት፣ ይቺ ልጅ እንዲህ ነኝ ከምትሉ በዚችው እንደዚችው ከምትሉኝ በፊት ንግግሩም ጠፋብኝ። ይሄን አረብኛ እየቀጨውት ከምትሉኝ በፊት በፎሎ አበረታቱኝ። ፎሎ አረጋችሁኝ በትንሿም ቢሆን እነሳለሁ። እኔ እህታችሁ ደሃ እህታችሁ ላምሮት እባላለሁ ከቤይሩት። እንግዲህ አበረታቱኝ። ወደ ኢትዮጵያ ገብቼ ስሬ እንድሰራበት፣ ራሴን እንዳበረታታበት፣ መነሻ እንዲሆነኝ እንድሰራበት። የዩቱብ ብር አይደለም ግን ብር ነው ብዬ አይደለም፣ ለራሴ ብርታት፣ ለኢትዮጵያ ማለት ራሴን እንዳወጣበት እንደዚህ በቃ ራሴን ፍትት አድርጌ ስሬን እየሰራው ራሴን እንድልበት ነው። ኦኬ አበረታቱኝ። ለማንኛውም አበረታቱኝ። ዝም ብላችሁ ምንም ወሬ ሳላበዛ አበረታቱኝ በፎሎ ብቻ። እኔ በእውነት እህታችሁ ነኝ። እባካችሁ ፎሎ አድርጉኝ። ችግር የለውም ፎሎ አድርጉኝ። ፎሎ አድርጉኝ። እኔ እህታችሁ አላሳፍራችሁም። ነገ ጧት በደንብ እሰራበታለሁ። እሺ ፎሎ አድርጉኝ። በነገራችን ላይ አረብ ሀገር ስንሆን ማለት ብቻ ይጠብቀን ፈጣሪ። በአረብ ሀገር ያላችሁ ልጆች እግዚአብሔር ይጠብቃችሁ፣ ፈጣሪ ይጠብቃችሁ። ይህን ያልኩበት መንገድ አንድ እንትን ትዝ ብሎኝ ነው። አንድ ወሬ ትዝ አለኝ። አንድ እህት ነበረችኝ እና ኢትዮጵያ ያለው ትዝ አለችኝ። ስራ የሌላት ማለት እንድሰራበት ብዬ ያስታወስኩትን ነው ነግራችሁ። አረብ ሀገር ነበረች። እኔ ወደዚህ ሀገር ሳልመጣ በፊት አረብ ሀገር ሳልመጣ በፊት የነበረች ልጅ ነበረች እና ጉረቤታችን ናት። በአካል ያየሁትን ነው የምነግራችሁ። 3 አመት ነው 4 አመት ሰራች። የሰራችበትን ቤቱን እንዳለፏ አረገችላቸው ለቤተሰብ ማለት ነው። ልሾ ተቀባ፣ ቀለም ተቀባ፣ ቤቱ እንዳለ ተቀየረ። ከዛ ቤቱም ልሾ ተመታላተኝ፣ የውጩም የምኑም ተመታላቸው። እንዳለ የቤት እቃ ተቀየረ። አልጋ አልቀረ ምን አልቀረ ተቀያየረ። ከዛ ምን ሆነ? ልጅቷ መጣች፣ ውጭ ወደ ኢትዮጵያ ማለት ነው። መጣችና በጣም ወዳት እህቴ ናት። በእውነት እስካሁን ድረስ ማረሳት ጉዳት ነው የደረሰባትኝ። ጉዳት ስላችሁ የቅስም መሰበር አለ አይደል? ጉዳት እና እህቶቼ ብር ለራሳችሁ ሁኑ፣ በእውነት ለራሳችሁ ሁኑ። ይሄንን ያመጣሁት ለምንድን ነው? ትዝ አለኝ። እኔ ፎሎ አድርጉኝ ራሴ እንዳበረታታበት ስል ነው ትዝ ያለችኝ የመጣችልኝ። እና ልጅቷ መጣች። 4 አመት 3 አመት 4 አመት ሊሞላት ሲል ነው የመጣችው።
ምንም አልሰራችም። የሰራችው ትንሽ ብር ናት ያለቻት ባንክ ቤት የምጠቅም ብርም አይደለችም። ድሮ ደግሞ በፊት ደግሞ የነበረው ምንዛሬ በጣም ባዶ ነበረ እና ያለቻት ብር ትንሽ ናት። ግን የሰራችበት እንዳለ ልሾ ቤታቸው ተቀይሮላቸው ምናምን ነገር እና መጣች። ልታርፍ ነው የመጣችው። ጭንቅላቷ ልታሳርፍ ነው የመጣችው። ብዙ ነገር እንዳሳለፈች ያየ ነው። አረብ ሀገር ያየን ያውቃነኝ። አረብ ሀገር ያላየን እያየ ነው። እና መጣች። ልታርፍ ነው የመጣችው ልጅቷ። ተቀመጠች። ሆይ ሆይ ተባለ። ሁላችንም አሸሸ ገዳይ ብለን ተቀበልናት። እኔ እንኳን ማታ ነው የማገኛት፣ ስራ ነው የምውለው። አስታውሳለሁ ወደ ገርጂ አካባቢ ነበር ስራ የምውለው። ገርጅን የሚያውቃታል። ከካሳንቺስ ገርጅ ነበር የምሄደው። ማርያምን ማለት ማታ ጠዋት ላይ ባስ አጣ ነበረ። ጠዋት ላይ ባስና እንትን ታክሲ አጣ ነበረ እና ቁሜ እንዳልጠብቅ እያልኩ በእግሬ ሁሉ የምሄድበት ሰዓት ነበረ እና ገርጅ ውዬ ማታ ነበር የምመጣው። የማርፍበት ሰዓት ውስን ሰዓት ነበረች እና ማታ ስመጣ ይነግሩኛል። እኔም አንዳንዴ እሄዳለሁ፣ ሂጄ አመሻለሁ እዛ እና ነገሪ ማታ ስመጣ እንዴ ከሌ እንኳን ተጣልታ አሉኝ ማለት ነው። ምን ሆና ስል አልጋ እየተጫወተች ስትዘላ ወንድሞቿ ጋር አልጋው ተሰብሮ እና ታዲያ ምን ችግር አለው? አልጋ እኮ ይቀየራል ስል ኧረ ተጣልተው ኃይለኛ ጠብ ተጣልተው ቤተሰብ ጋር ወጣች አሉኝ ማለት ነው። ማርያምን አያረጉትም አልኳቸው። ባል አርገውታን ተጣልታ ቤተሰብ ጋር ተጣልታ ወጣች። ጉልበቷን ደፍታ በአረብ ሀገር ማለት ያኔ በቃ ደነገጥኩ። ግን ሁኔታውን በቃ እንዴት አድርጋ እንዳመጣችው ብር ሰው ቤት አብዛኛውን ጊዜ እንደዚህ የጉልበት ስራም ስለምሰራ የሰው ቤትንም ቀምሼዋለሁ። እዛም ኢትዮጵያም እያለሁ ነው የምነግራችሁ። እየተማርኩም ሰርቼዋለሁ። ሁለተኛ ያኔ የምሰራውን ቦሌ መድኃኒዓለም የቀን ስራ ነበረ። ያን ሁሉ ድካም ስለማውቀው የሰው ቤትን ስራ አውቀዋለሁ። ግን እንዴት እንደሚመጣ ደግሞ የሚያውቀው አረብ ሀገር መጥቶ ያየ ብቻ። አሁን ግን መጥቼ እያየሁት ነው ድካሙን እያየሁት ነው። ሁለተኛ ነገር ደግሞ የሰው ሽንት ቤት አሁን እኔ አይኔን አንዳንዴ አልፎ አልፎ ያመኛል። ማርያምን ይሄ መነጠር አይኔን የምጥፋቸውን ነገሮች ለሚጋርደኝ ነው መነጠር የተዘዘልኝ። ያም አይኔ ደህና ነው፣ ጤነኛ ሁኜ ነው የመጣሁት። ማርያምን ጤነኛ ነኝ። አሁን ግን ብመረመር ብዙ አካሌ የጎደለ ነው። ልንገራችሁ፣ ብዙ በሽታ ይኖረኛል። ለምን? አረብ ሀገር ያለሁበት ድካሙን ስለማውቀው እና ልጅቷ አልቅሳ እንዲህ ብላ ያለችው እከሌ ጋ ነው ወጥታለች አሉኝ ማለት ነው። በጣም ነው ያዘንኩት። ማርያምን በጣም አዘንኩ። እዛ በኋላ ግን እየተመላለሰች እየመጣች እያየቻቸው እሷ በጣም ጠንካራ ልብ አላትኝ። መታው ቤተሰቦቿን ታያለች። ግን እነሱ በማስወጣታቸው እንዴት አላፈሩም ማለት ቤታቸውን አሳምረላቻቸው። ምን አልቀራት ቤቱን ቀይረላቸው። ምንም የቀራት ነገር የለም።